ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን አንድን ህዝብ በማንነቱ ምክንያት በመላው ዓለም እንዲጠላ፣ እንዲሳደድና እንዲገደል ምክንያት ስለሆነው ስለ ጸረ አይሁድ እንቅስቃሴ እናስቃኛችኋለን። የጸረ አይሁድ እንቅስቃሴ እንዴትና መቼ ተጀመረ? ዓላማውስ ምን ነበር? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ልትቆዩ ከወደዳችሁ ለነዚህና ሌሎች ጥያቄዎች መልስ ታገኛላችሁ። መልካም ቆይታ። ዓመቱ 1939 ጥር ወር። ሁለተኛው የዓለም ጦርነት ጥቂት ወራት ብቻ ቢቀሩትም ውጥረቱ እየጨመረ ነው። ሂትለርና ናዚ ጀርመን መስፋፋት ይፈልጉ ነበር። እናም አይኖቻቸውን በፖላንድ ላይ ያደረጉ። በዚህ ሁሉ መካከል ሂትለር ለፓርላማው ራይችስታግ ንግግር ለማድረግ ወሰነ። የፕሮፓጋንዳ ሚኒስቴሩ ደግሞ አመፀኞቹን ንግግሩን በመጻፍ ረገድ ረድቷቸዋል። እናም ሂትለር ንግግሩ አይሁዶችን ከአውሮፓ ስለማጥፋት ነበር። ያም ንግግር ናዚዎች በሆሎኮስቱ 6 ሚሊዮን አይሁዶችን ለመግደል ምክንያት ሆነ። ሆኖም ይህንን ጥላቻ ሂትለር አላስጀመረውም። አይሁድን መጥላት እጅግ በጣም ረጅም ዕድሜን ያስቆጠረ ነው። ምናልባትም በታሪክ እጅግ ጥንታዊው ሊሆን ይችላል። ይህን የአይሁድ ጥላቻ ጸረ ሴማዊነት ብለን እንጠራዋለን። በእያንዳንዱ የታሪክ ዘመን የተለያዩ ቅርጾችን ይይዝ ነበር። ሂትለር እጅግ በጥላቻ ከተመረዙት አንዱና ዋናው በመሆኑ ይህንን ጸረ ሴማዊነት ወደ ዘር ማጥፋት ቀይሮታል። ታዲያ ይህ ሁሉ እንዴት ተጀመረ? አይሁዶች በታሪክ ለምን ኢላማ ተደረጉ? እናም ለምን ዛሬስ ቀጠለ ብላችሁ ታስቡ ይሆናል። ታሪኩን ይበልጥ ለመረዳት ከጥንታዊው የሮማ ግዛትን ጀምር። ከክርስትና በፊት ነበርና የሮማውያን ገዢዎች በወቅቱ አረማውያን ነበሩ። በብዙ አማልክቶችና ኃይሎች ያምኑ ነበር። ነገር ግን አይሁዶች እንደዛ አልነበሩም። እንደ ዛሬ ያኔም በአንድ አምላክ ብቻ የሚያምኑ ህዝቦች ነበሩ። አንድ አምላክ ብቻ ነበራቸው። ስለዚህ ሮማውያን አይሁዶችን መጠራጠር ጀመሩ። ስለ አይሁዶች ያለው ነገር ሁሉ ለእነሱ እንደ አደጋ ምልክት ወይም ሬድ ፍላግ ሆኖ ይታያቸው ነበር። እርስ በርስ እንጂ ከሌላ ወገን ጋር አይጋቡም። ሰንበትን ያከብራሉ፣ ልጆቻቸውንም ይገርዙ ነበር። ዛሬ አንድን ነገር ካልተረዳ ነው ስለዛ ነገር ለማወቅ እንሞክራለን። ነገር ግን ይሄ የመጀመሪያው ክፍለ ዘመን ከክርስቶስ ልደት በፊት ነበር። በዚያን ጊዜ ነገሩ ካልገባቸው በመጥፎ ይፈርጁታል። እናም በአይሁድ ላይ የሆነውም ይኸው ነበር። በብዙ የሮማውያን ጽሑፎች ውስጥ ምሳሌዎችን ማግኘት ይቻላል። ገጣሚው ጆቬናል አይሁዶች ሰካራምና ጸበኞች እንደሆኑ ጽፏል። ጠበቃው ሲሴሮ ደግሞ አይሁዶች ሁልጊዜ እንዴት አንድ ላይ እንደሚጣበቁና በጉባኤዎች ውስጥ እንዴት ኃይል እንደነበራቸው ተናግሯል። ሁሉም ክላሲክ ጸረ ሴማዊ ትርክቶች ነበሩ። ከዚያም ከኢየሱስ ክርስቶስ ሞት በኋላ ነገሮች ይበልጥ ተባባሱ። ኢየሱስ ክርስቶስ የተሰቀለው በ33 ዓመተ ምህረት ነበር። ከዓመታት በኋላ በ70 ዓመተ ምህረት ሮማውያን የኢየሩሳሌምን ቤተ መቅደስ አወደሙ። በወቅቱ ክርስቲያኖችና አይሁዶች እንደ መለኮታዊ ቅጣት አድርገው ይመለከቱት ነበር። ምክንያቱም ለኢየሱስ ክርስቶስ መሰቀል በቀጥታ አይሁዶችን ተጠያቂ ያደርጉ ስለነበር አይሁዶች የኢየሱስ ክርስቶስ ገዳዮች ተደርገው ተገልጸዋል። ይህ አፈ ታሪክ በዚያን ጊዜ ሰዎች የሚያምኑበት ነገር ነበር። እንደ እውነቱ ከሆነ ለምን በዚያን ጊዜ? ዛሬም ቢሆን ብዙ ሰዎች በዚህ ያምናሉ። እንዲህ አይነቱ ስሜት ወደ ሃይማኖታዊ ፉክክር አድጎ ክርስቲያኖች ከአይሁድ ጋር እንዲጋጩ ምክንያት ሆኗል። እናም የሮም ቤተክርስቲያን በዚህ ውስጥ ቁልፍ ሚና ተጫውታለች። አይሁዶች ከእንግዲህ የመኖር ምክንያት እንደሌላቸው ሁሉ ሁሉንም አይነት ጸረ ሴማዊ ትርክቶችን አስተምረዋል። ሙሉ ስራቸው ለኢየሱስ ክርስቶስ መምጣት ዓለምን ማዘጋጀት ነበር። እናም ይህ ከተፈጸመ በኋላ አይሁዶች የሚያከናውኑት ምንም የቀረ ተግባር አልነበራቸውም። ህልውናቸው እንዳላስፈላጊ ነገር ይታይ ነበር። ብዙዎች ለመሸሽ ቢገደዱም ነገር ግን ሽሽታቸው የነጻነት ህይወትን የሚያመጣ አልነበረም። ጸረ ሴማዊነት ተከተላቸው። በ312 ዓመተ ምህረት የሮም የመጀመሪያ ንጉሳቸው ቆስጠንጢኖስ ክርስትናን ተቀበለ። ብዙም ሳይቆይ የሮም ግዛት በሙሉ ክርስቲያን ሆነ። ስለዚህ የሮም ቤተክርስቲያን አሁን በንጉሠ ነገሥቱ ላይ ተጽዕኖ ሊያሳድር የሚችል ተጨማሪ ኃይል አገኘች።
በዚህም ምክንያት አዳዲስ ሕጎች ተፈጠሩ። አይሁዶች ከህብረተሰቡ የተገለሉ ሆኑ። እንዲሁም መሰረታዊ መብቶችንና ነፃነቶችን ተነፈጉ። በአንዳንድ ቦታዎች አይሁዶች እንደ ቢጫ ባጅ ወይም ሁዲን ሃት የሚባል ኮፍያ መልበስ ነበረባቸው። ሐሳቡ ሰው በቀላሉ አይቶ እንዲለያቸውና እንዲርቃቸው ነበር። ምክንያቱም አይሁዶች ክርስትናን ለመቀበል ፈቃደኛ አልነበሩም። እናም ፕሮፓጋንዳ በዚህ ጥላቻ ላይ ትልቅ ሚና ተጫውቷል። በ1144 በኖርዊች የ12 ዓመት ልጅ ተገድሎ ተገኘ። ስሙ ዊሊያም ነበር። ማን እንደገደለው የሚያሳይ ምንም አይነት ማስረጃ አልነበረም። ምንም አይነት ምልክትም አልተገኘም። ስለዚህ ጉዳዩ እልባት ሳያገኝ ቆየ። ነገር ግን ከ4 ዓመታት በኋላ አንድ መነኩሴ በኖርዊች ታየና አይሁዶች ዊሊያምን እንደገደሉት ተናገረ። እናም ያ ክስ እንደ ክብሪት ተጫረ። ብዙም ሳይቆይ በነፍስ ማጥፋት፣ ህፃናት ወንዶች ልጆችን በመግደል ደማቸውን ለአምልኮ ስርዓቶች ይጠቀሙበታል እያሉ ሁሉም በአይሁዶች ላይ ጣታቸውን ቀሰሩ። ሌላው ምሳሌ በ14ኛው መቶ ክፍለ ዘመን የተከሰተው ጥቁር ሞት ነበር። በወቅቱ ሰዎች ይህንን ወረርሽኝ የዲያብሎስ ስራ ነው ብለው ነበር። ከዚህም በላይ ዲያብሎስ አጋር ነበረው። ማን የሚለውን መገመት ቀላል ነው። አይሁዶች በአውሮፓ ውስጥ ያሉትን የውሃ ጉድጓዶች በመመረዝ ተከሰሱ። ከነዚህ ውስጥ አንዳቸውም በማስረጃ የተደገፉ አልነበሩም። ነገር ግን በህዝቡ ዘንድ ተደማጭነት ያላቸው ጥቂት ሰዎች ተናገሩት። እናም እውነት ሆነ። አብዛኛውን ጊዜ በእነዚህ አይነት ክሶች ላይ የሚቀርብ ምክንያታዊ ማብራሪያ ነበር። አይሁዶች በወለድ አበዳሪዎች በመሆናቸው ክፉና ተንኮለኛ እንደሆኑና ያለ አግባብ ብዙ ሀብት እንደሚያከማቹ ተደርገው ይታዩ ነበር። የዚህ ዘመን ጸሐፊዎች ዊሊያም ሼክስፒር ጭምር በዚህ እምነት ተጠልፈዋል። ነገር ግን አይሁዶች ቀድሞ ነገር ለምን ገንዘብ አበዳሪ ሆኑ? ምክንያቱም ክርስቲያኖች ይህንን ለማድረግ ፈቃደኛ ስላልሆኑ ነበር። በጥንት ክርስትና በወለድ ብድር መስጠት የተከለከለ ነበር። ነገር ግን የሆነ አካል ማድረግ ነበረበት። እናም ያ የሆነ አካል አይሁዶች ነበሩ። ዓለምን ለማሸነፍ የታቀደ ተንኮል አልነበረም፣ ኢኮኖሚክስ እንጂ። የአውሮፓ መሪዎች ግን ይህንን ፈጽሞ አልተረዱትም። አይሁዶችን በመፍራት እያሳደዱ ከዩናይትድ ኪንግደም አባረሯቸው። በ1200 ዓ.ም አይሁዶች ከብሪታንያ ተባረሩ። በ1306 ከፈረንሳይ፣ በ1348 ከስዊዘርላንድ እና በ1394 ደግሞ ከጀርመን ተባረሩ። እያወራን ያለነው በብዙ መንገዶች ስለተባረረ የሃይማኖት ስብስብ ነው። ጸረ ሴማዊነት ምቹ መሳሪያ ነበር። በየትኛውም ቦታ ሊጠቀሙበት ይችላሉ። ልጆች ሲጠፉ አይሁዶች ይወቀሳሉ። ነዋሪዎች ባለጸጋ ሳይሆኑ ሲቀሩ አይሁዶች ይወቀሳሉ። ከፍተኛ ቁጥር ያለው ሕዝብ የሚያጠፋ ገዳኝ ወረርሽኝም ሲከሰት እንዲሁ አይሁዶች ተወቀሱ። ስለዚህ ጸረ ሴማዊነት ለአውሮፓ ችግሮች መልስ ሆነ፣ ቀላልና ጥላቻ የተሞላበት መልስ። በ1700ዎቹ ነገሮች በትንሹ ተሻሽለዋል። ይህ ዘመን የአብርሆትና የፈረንሳይ አብዮት ዘመን ነበር። ስለዚህ ነፃነትና ሳይንስ የሚደጋገሙ ትኩረት ያገኙ ሀረጎች ነበሩ። እናም አይሁዶች ነፃ ሲወጡ ለመጀመሪያ ጊዜ ዜግነት ተሰጣቸው። ሆኖም ጸረ ሴማዊነት ቀጥሏል። ዜግነት ለአይሁዶች እኩል የመብት ዋስትናን አልሰጠም። በብዙ ቦታዎች ሁለተኛ ደረጃ ዜጎች ነበሩ። እስከዚህ ጊዜ ድረስ ጸረ ሴማዊነት በሃይማኖት ላይ የተመሰረተ ነበር። ነገር ግን በ1859 ይህ ተለወጠ። ቻርልስ ዳርዊን ስለ ዝግመተ ለውጥ የጻፈውን መጽሐፍ ሲያሳትም አንዳንድ ምሁራን ነን የሚሉ ሰዎች የዳርዊንን ንድፈ ሐሳብ አጣመው አንዳንድ ዘሮች ከሌሎች የሚበልጡ ናቸው፣ ልክ አይሁዶች ከሌሎች የበታች እንደሆኑት ሁሉ ብለው ተረጎሙት። አይሁዶች በህይወት ለመኖር ብቁ አይደሉም አሉ። ጸረ ሴማዊነት የሚለው ቃል ብቅ ያለው በዚህ ጊዜ አካባቢ ነበር። እስከዚያ ጊዜ ድረስ የአይሁድ ጥላቻ ወጥ የሆነ ስም አልነበረውም። ለመጀመሪያ ጊዜ ጥቅም ላይ የዋለው በጀርመናዊው ጋዜጠኛ ዊሊያም ማር ነበር። አዲስ አይነት የአይሁድ ጥላቻን የሚወክል ነበር። ክርስቶስን መግደል ወይም የክርስቲያን ልጆችን ማፈን ብቻ አልነበረም። ጥላቻው የተመሰረተው በዘር ላይ ነበር። ዊሊያም አይሁዶች የጀርመንን የዘር መዋቅር ሊለውጡ እንደሚችሉ ያምን ነበር። ሂትለርም በኋላ ላይ ቲዮሪውን ተጠቅሞታል። እንዲህ ያሉት እምነቶች በመላው አውሮፓ አመጽ አስከትለዋል። ለምሳሌ የሩሲያን አብዮት እንውሰድ። በመቶዎች የሚቆጠሩ የአይሁድ ጭፍጨፋዎች ተከስተዋል። ከ30 እስከ 70 ሺህ የሚሆኑ የዩክሬን አይሁዶች ተገለዋል። በፖላንድ እና በቤላሩስም በተመሳሳይ ሁኔታ።
ናዚ ጀርመን እስካሁን የተናገርነው ነገር ሁሉ ለዘመናት የዘለቀው ጸረ ሴማዊነት ውጤት ነበር። ሂትለር ጀርመን በአንደኛው የዓለም ጦርነት ለደረሰባት ሽንፈት አይሁዶችን ተጠያቂ አድርጓል። ንጹህ የአርያን ዘር ያለባት ጀርመንን ይፈልግ ነበር። መጀመሪያ ላይ ፖሊሲዎቹ ያተኮሩት በማግለል ላይ ነበር። አይሁዶች ከመንግስት አገልግሎቶች ተባረሩ፣ ንግዶቻቸው ተዘጉ። ነገር ግን ከ1939 በኋላ ፖሊሲው ተቀየረ። ከእንግዲህ ማግለል ብቻ አልነበረም። ሂትለር የአይሁድን ችግር ለአንዴና ለመጨረሻ ጊዜ መፍትሄ የሚሰጥ ብሎ ያቀረበው ማጥፋትን ነበር። በሚሊዮን የሚቆጠሩ አይሁዶች ወደ ግድያ ማዕከላት ተጭነው ተወሰዱ። 6 ሚሊዮን አይሁዳውያንም ተገደሉ። ይህ ጊዜ በሰው ልጅ ታሪክ ውስጥ ካሉት ጨለማ ምዕራፎች አንዱ ነበር። ከዚያን ጊዜ ጀምሮ ነገሮች ተሻሽለዋል ብለን ስንጠይቅ የሮም ቤተክርስቲያን ትርክቷን ለማስተካከል ሞክራለች። ከኢየሱስ ክርስቶስ ግድያም አይሁዶችን ነጻ አድርጋለች። ርዕሰ ሊቃነ ጳጳሳት ጆን ፖል ሁለተኛው በዚህ የግንዛቤ መፍጠር ስራ ላይ ቁልፍ ሚና ተጫውተዋል። በ1986 አንድ ምኩራብን ጎብኝተዋል። የቫቲካንን ከእስራኤል ጋር ያለውን ግንኙነት ማቋቁመዋል። በኋላም ርዕሰ ሊቃነ ጳጳሳቱ የእስራኤልን የሆሎኮስት ሙዚየም ጎብኝተዋል። ጸረ ሴማዊነት ጸረ ክርስትና ነው ሲሉ የተናገሩ ቢሆንም ጥላቻው ግን እንደቀጠለ ነበር። እንደ አውሮፓውያን አቆጣጠር በ2017 የኒዮ ናዚዎች በአሜሪካ ቻርሎትስቪል ከተማ ውስጥ የናዚ ባንዲራዎችን ይዘው ሰልፍ ወጥተው ነበር። መፈክራቸው አይሁዶች እኛን አይተኩንም የሚል ነበር። ጸረ ሴማዊነት ለምዕራባውያን ቀኝ ዘመም መሪዎች የተቃውሞ ጥሪ ሆኗል። እስራኤል በጦርነት ውስጥ በገባችበት ጊዜ ሁሉ ይጨምራል። ዛሬም በእስራኤልና ፍልስጤም ጦርነት የምንሰማው ይሄንኑ ነው። የአይሁድን ማንነትና ታሪክ የሚክድ ትርክት ፍልስጤምን ከሚደግፉ ወገኖች በስፋት ይሰማል። እስራኤልን ከምድረ ገጽ እናጠፋታለን የሚሉ ዛቻዎች በቀጥታ በአይሁዳውያን ሕልውና ላይ የሚታወጁ ጦርነቶች ናቸውና መጠንቀቅ ያስፈልጋል። በእርግጥ እስራኤልን መተቸት በራሱ ጸረ ሴማዊነት አይደለም። ነገር ግን ያ ትችት በዘር ወይም በሃይማኖት ላይ የተመሰረተ ከሆነ ወደ ኋላ መለስ ብሎ ማየት ሊያስፈልግ ይችላል። አውሮፓ በአይሁዶች ላይ ያደረገው ነገር ይቅር የማይባል ቢሆንም ትምህርትም ጭምር ነው። ለእኛ እንግዳ የሆነ ነገር ሁሉ ስህተት አይደለም። ልንረዳው የማንችለው ነገር ሁሉም ስህተት አይደለም፣ ልዩነት እንጂ። የህይወትንና የሰው ልጅ ውበትም ይህ ነው። ዓለም እንደዚህ ያሉትን ልዩነቶች ለመረዳትና ዋጋ ለመስጠት መሞከር አለባት እንጂ እነሱን ማግለል ተገቢ አይደለም። ማንም አይሁዳዊ እንደገና በዚያ ስቃይ ውስጥ እንዳያልፍ ለማረጋገጥ እንደ ሰው ልናደርገው የምንችለው መልካም አስተዋጽኦ ይህ ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አስቀምጡልን። ዘውትር እንደዚህ አይነት ለየት ያሉና ታሪካዊ እውነታዎችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ በዚሁ አበቃን። መልካም ጊዜ።